ውድ ቤተሰቦቻችን እንኳን ወደ ቻናላችን በሰላም መጣችሁ። የጭንቅላታችሁን ያስተሳሰብ ፍጥነት ለመፈተን የተመራረጡ 10 ጥያቄዎችን አዘጋጅተንላችኋል። ከእናንተ የሚጠበቀው ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆን ነው። ግን ለጥንቃቄ ያክል እንዲሆናችሁ አንድ ነገር እንንገራችሁ። መጀመሪያ ላይ ያሉትን ጥያቄዎች ስለመለሳችሁ ብዙም ደስ አይበላችሁ። ከባዶቹ ጥያቄዎች ያሉት ወደ መጨረሻ ነው። እነሱን መመለስ በጣም ፈጣን ያስብላችኋል። እስከ መጨረሻው ሆናችሁ ምን ያህል ፈጣን እንዲሁም ማስተዋይ እንደሆናችሁ ተመልከቱ። አሁን ቀጥታ ወደ ጥያቄው እንገባለን። ጥያቄ ቁጥር 1 ከነዚህ 3 መርከቦች መሃል አንደኛው መርከብ ነው ፈጽሞ ደህንነቱ የተጠበቀው መርከብ። የትኛው መርከብ ይመስላችሁ? 10 ሰከንድ አላችሁ። በትክክል ለኔ ያለ አግኝቶታል። ምክንያቱም እላዩ ላይ የሚያስፈልጉትን የመርከብ ቁሳቁሶች ወይም የአደጋ ጊዜ ቁሳቁሶች በሙሉ አሟልቶ ተገኝቷል። ይህ መርከብ ለመጓጓዝ ፈጽሞ ምቹ እንዲሁም አስተማማኝ ነው። ቀጣይ ጥያቄ ከነዚህ 2 ስዕሎች ውስጥ 4 ልዩነትን ፈልጉ። በጣም ጥሩ። እዚህ ጋር እንዲሁም እዚህ ጋር ካላችሁ አግኝታችሁታል። በዚህ አንድ ትልቅ አፓርታማ ውስጥ አንድ ወንጀል ተፈጽሞ ጉዳዩን ለማጣራት ቦታው ላይ አንድ መርማሪ ተገኝቷል። ጎረቤቶቹንም ሰብስቦ ስለሟቹ ጉዳይ እየጠየቃቸው ይገኛል። ነገር ግን ከነዚህ 3ቱ ሰዎች መሃል አንዱ ነው። መርማሪው ይህንን ነገር እንዴት ያወቀ ይመስላችሁ? 10 ሰከንድ አላችሁ። በትክክል ሃን ያለ አግኝቶታል። ከቀናት በፊት ሰውየውን አይቼዋለሁ ብሎ ዋሸ። ነገር ግን የሰውየውን ቤት ስትመለከቱ የተላኩለትን መልእክቶች በአግባቡ እየተቀበለ አለመሆኑን ያሳያል። ለቀናት አይደለም ለወራት እዚህ ቤት እንዳልመጣ ፈጽሞ ማረጋገጫ ነው ማለት ነው። ቀጣይ ጥያቄ ከነዚህ 3 ሰራተኞች መሃል አንደኛው ሰራተኛ አርፍዶ ነው ወደ ስራ የገባው። ኃላፊውም ይሄንን ነገር እንዴት ያወቀ ይመስላችኋል? 10 ሰከንድ አላችሁ። ትክክል ሐመሮሃን ያለ በትክክል አግኝቶታል። ምክንያቱም ጫማዋን ተመልከቱት፣ ፈጽሞ ቆሻሻ ነው። አሁኑን እንደገባች ነው የሥራ ልብሷን ለብሳ ወደዚህ የመጣችው። ኃላፊዋ ይሄንን አይቶ ማስጠንቀቂያ ሰጥቷታል። እጅግ ብለናችሁ ካስተዋላችሁት ይሄንን ማለት ነው። ቀጣይ ጥያቄ አንዲት ተማሪ እዚህ ትምህርት ቤት ውስጥ በአዲስ መልክ ተመዝግባለች ወይም አዲስ ተማሪ ናት። ማን ይመስላችኋል አዲሷ ተማሪ? 10 ሰከንድ አላችሁ። በትክክል ችኛዋን ተማሪ ካላችሁ አግኝታችሁታል። ሁሉም ተማሪዎች ለትምህርት ቤቱ ፈጽሞ የተላመዱ ናቸው፣ ፈታ እያሉ ይገኛሉ። እሷ ግን ጭምትነት አጥቅቷታል። አዲሷ እሷ ናት ማለት ነው። ቀጣይ ጥያቄ በዚህ ቤት ውስጥ አንድ ጁስ መሬት ላይ ተደፍቷል። ነገር ግን ከ3ቱ መሃል አንዱ ለጁሱ መደፋት ተጠያቂ ናቸው። ሁሉም ግን እኔ አይደለሁም እያሉ የጁሱን መደፋት አላየንም ብለዋል። ማን ይመስላችኋል ጁሱን የደፋው? በ10 ሰከንድ ውስጥ ፈጥናችሁ መልሱ። በትክክል ሐመሮሃን ያለ ሰው አግኝቶታል። ምክንያቱም ጁሱ በሚደፋ ወቅት እላዩ ላይ የተንጠባጠበውን ፍሳሽ መመልከት ትችላላችሁ። ጁሱን የደፋቸው እሷ ናት። ምን ያህሉን መለሳችሁ? ምን ያህሉስ ከበዳችሁ? እስቲ ኮሜንት ላይ ያሳውቁ። ቀጣይ ጥያቄ ከነዚህ